ሁለተኛው ሪዝን ደግሞ ፎሬክስ ወይም ዶላር እና የዶክመንት ሚስማች ወይም ደግሞ የዶክመንት አለመመሳሰል። ለመጀመሪያ ጊዜ ኤክስፖርት የሚያደርጉ ሰዎች ኮላውስ የሚያደርጉት እዚህ ላይ ነው። ገዢው ወይም ደግሞ ባይሩ ከፍሏል፣ ነገር ግን ገንዘቡ እናንተ ጋር አልደረሰም። ለምን? ምክንያቱም የኢትዮጵያ ባንኮች ፎሬክስ ወይም ደግሞ ዶላር ሪሊዝ የሚያደርጉላችሁ ቤዝድ ኦፍ ኢንቴንሽን አይደለም። ሪሊዝ የሚያደርጉት በዶክመንት ፐርፌክሽን ነው። ኮመን ሚስቴክስ የምላቸው ላሳያችሁ። ቢል ኦፍ ላዲንግ ላይ ያለው ኳንቲቲ ኤክስፖርት ዲክላሬሽን ላይ ካለው ኳንቲቲ ጋር ካልተመሳሰለ፣ ፕሮዳክት ስፔሲፊኬሽኑ ከተለያየ በአንድ ወርድ እንኳን ቢሆን ማለት ነው፣ ግሬድ ወይም ደግሞ የዌይት ሚስማች ካለ፣ ኤችኤስ ኮዱ የተሳሳተ ከሆነ፣ እንዲሁም ሌት ሆናችሁ ዶክመንት ሰሚት ካረጋችሁ ፔመንታችሁ ለወራት ሊዘገይ ይችላል። ለኤክስፖርተሩ ቀላል ሊመስል ይችላል ወይም ትንሽ ሊመስል ይችላል፣ ለባንኩ ግን ይሄ የስቶፕ ሳይን ነው። እናም እናንተ ገና እነዚህ ነገሮች እስከምታስተካክሉ ባየሩ ፔሸንስ ሊያጣ ይችላል፣ ካሽ ፍሎ ብሎክ ሊሆንባቸዋል። ለኔክስት ሺፕመንት ደግሞ ፈንድ ወይም ካፒታል ታጣላችሁ ማለት ነው። ብዙ ጀማሪ ኤክስፖርተሮች ከዚህ ስቴጅ ሪከቨር ያደርጉ